ሰላም የተሰማላ ቤተሰቦች እንኳን ደህና ቆያችሁኝ። ዛሬ በሌላ ቪዲዮ ድጋሚ መጥቻለሁ ማለት ነው። ባለፈው ዕለት ምናልባት ታውቃላችሁ ሼር አድርጌ ነበረ ተሴቴክ ላይ አይታችሁ ከሆነ ዘ ዲያሪ ኦፍ ኤሲአይኦ የሚለው ዩቲዩብ ቻናል ላይ ማለት ነው። እዛ ዩቲዩብ ቻናል ላይ በጣም አሜዚንግ የሆኑ ሰዎች ይቀርባሉ እና ባለፈው ግን የሃርቫርድ ዩኒቨርሲቲ የኤአይ ሴፍቲ ኤክስፐርት ነበረና ሲጠየቅ ነበረ እና እንደዛ አይነት ከኤአይ ጋር የተገናኙ ነገሮችን የሚሰሩ ብዙ ሰዎች ቀርበዋል። ሶስቱን እኔ ተከታትያቸዋለሁ። ለሶስቱም ግን ተመሳሳይ ጥያቄ ይጠይቃቸዋል ፕሮግራሙ የፖድካስቱ አቅራቢ ማለት ነው። ያው ሁላችሁም ኤአይ ብዙ ነገሮችን ይተካል፣ ኤአይ ብዙ ለውጦችን ያመጣል፣ እንደገና ብዙ ስራዎችን ይወስዳል ትላላችሁ። ታዲያ ዞሮ ኤአይ የማይተካው ስራ ምንድነው ብሎ ይጠይቃቸው ነበረና ምንድነው ብሎ የመለሱት የሶስቱም ተመሳሳይ ነው ሀሳቡ። በቃ የእድሜ ልክ ተማሪ መሆን ነው የማይቀየረው የማይለወጠው ኤአይ የማይተካው ነገር ማለት ነው። እሱ ነው ብሎ ነው የጠየቁት። ይሄን ጉዳይ ለምን አነሳው? ይጠይቁኛል ብዙ ተማሪዎች እንዴት ጎበዝ ተማሪ መሆን ይቻላል ይሉኛል። በፊትም የሚያቁኝ ሃይስኩል የሚያቁኝም ተማሪዎች ይጠይቁኛል። ያው እኔም ጎበዝ ከሚባሉ ተማሪዎች ወገን ስለነበርኩ ማለት ነው። እና እንዴት ነው ጎበዝ ተማሪ መሆን የሚቻለው የሚል ጥያቄ ይመጣልኛል። ከዛ እኔም ሰርች ማድረግ ጀመርኩኝ። ያው እኔም አውቀዋለሁ፣ በዙሪያ ያሉ ሰዎችንም አውቃቸዋለሁ፣ ዩኒቨርሲቲ ተማሪዎችን አያቸዋለሁ። ግን እስኪ ሞር ሪሰርች ልስራ ብዬ የተለያዩ ሪሰርቾችን መስራት ጀመርኩኝ። ስሰራ ምንድነው አንዳንዱ ፕሮሞዶሮ ቴክኒክ መጠቀም። ፕሮሞዶሮ ቴክኒክ ማለት ምንድነው? 25 ደቂቃ ማንበብ፣ 5 ደቂቃ እረፍት፣ 25 ደቂቃ ማንበብ፣ 5 ደቂቃ እረፍት ማድረግ። እንዲሁም ደግሞ ከባድ ትምህርት ቀድሞ ማንበብ፣ ከዛ ቀላሉን ማንበብ የሚሉ አይነት አሉ። እኔ ብዙ አልተዋጠልኝም። ያስኬዳሉ፣ ልክ ነው ያስኬዳሉ። ግን ደግሞ ለምሳሌ በገጠሪቱ የኢትዮጵያ ክልል ብታዩ ያው እነሱ ናቸው አሁን አዲስ አበባ ዩኒቨርሲቲ ያሉ ተማሪዎችን ብታዩቸው አያውቁትም ይሄ ፕሮሞዶሮ ቴክኒክ ምናምን፣ ግን ጎበዞች ናቸው። ጎበዝ ተማሪ ለመሆን አንድ ነገር ነው በጣም ወሳኝ ማለት ነው። እሱ ምንድነው? ፎከስ ማለት ነው። በቃ ትኩረት ነው። ሌላ ምንም የተለየ ነገር የለውም። ይሄ ፕሮሞዶሮ ቴክኒክ መጠቀም፣ ከባድ ትምህርት ቀድሞ ማንበብ ያ እሱም ይረዳል። ግን ዋናው ነገር ትኩረት ማድረግ ነው። ትኩረት ማድረግ ማለት ምን ማለት ነው? አንድ ነገር መርጣችሁ እዛ ላይ ጊዜያችሁ ትኩረታችሁን መስጠት ማለት ነው። ያ ነው ዋናው ነገር ማለት ነው። ታዲያ አሁን ትኩረት እንዳናደርግ የሚያደርግ ብዙ ነገር አለ። ያው ያለንበት ዘመን ታውቃላችሁ የአቴንሽን ኢኮኖሚ ነው የሚባለው። ብዙ ነገር አቴንሽናችን ይፈልጋል። ፌስቡክ አቴንሽን ይፈልጋል፣ ቲክቶክ አቴንሽን ይፈልጋል፣ ዩቲዩብ አቴንሽን ይፈልጋል፣ ቴሌግራም አቴንሽን ይፈልጋል፣ ኢንስታግራም አቴንሽን ይፈልጋል። እያንዳንዱ በቀን ቢያንስ የተወሰነ ነገር ይፈልጋሉ። ለዛ ነው አይ ቲንክ በዚህኛው ዘመን በጣም ቀላል ነው ስኬታማ መሆን የሚባለው እንደዛ የሚባለው ስኬታማ መሆን በዚህኛው ዘመን ቀላል ነው ይባላል። ቢኮዝ ለምንድን ነው? ብዙ ሰው አቴንሽኑ ተነጥቋል። ፎከስ የሚያደርግ ብዙ ሰው ስለሌለ ፎከስ የሚያደርግ ሰው ያው ያሸንፋል ማለት ነው። ተፎካካሪ የለም፣ ኮምፒት የሚያደርግ ሰው የለም ማለት ነው። በእንደዚህ አቴንሽን ያለው ሰው ማሸነፍ ይችላል ነው። ስለዚህ ፎከስ ማድረግ ነው። መጽሐፍ ቅዱስ ላይ በጣም ደስ የሚለኝ ነገር ክርስቶስ ብዙ ቦታ ሲያስተምር ትሰማላችሁ አታዳምጡም፣ ታያላችሁ አታስተውሉም ይላቸው ነበር። እና ማስተዋል ማለት ፎከስ ማድረግ ትኩረት ማድረግ ነው ጎበዝ ተማሪ የሚያደርገው። ታዲያ እንዴት ትኩረት እናድርግ ነው ጥያቄው። መቼስ አሁን ትኩረት ማድረግ ላይ ጥያቄ ያለው ሰው ይኖራል ብዬ አላስብም። በቃ ማንኛውንም ሰው ብትጠይቁ ዓለም ላይ ያሉትን ትልልቅ ስኬታማ ሰዎችን ብትጠይቁ እዚህ የደረሱት ትኩረት ስለሚያደርጉ ነው። በቃ ትኩረት ስታደርጉ አንድ ነገር ትመርጣላችሁ፣ ሌላውን ያው ትተዋላችሁ። አይቻልም። 2-3 ነገር ላይ ትኩረት ማድረግ በአንዴ አይቻልም። ይቻላል፣ ውጤት ማምጣት አይቻልም። የተሻለ ውጤት ማምጣት፣ ከፍ ያለ ውጤት ማምጣት አይቻልም። የተለያዩ ነገሮች ላይ ሀሳብን በትኑ። ስለዚህ ትኩረት ማድረግ ግዴታ ነው። ትኩረት ስታደርጉ ደግሞ አንድ ነገር ነው የምትመርጡ። ምርጫ ነው ባይዘው ትኩረት አንድ ነገር ይመረጥና ሌላውን ትተውታላችሁ ማለት ነው። ስለዚህ ያ ነው እንዴት ትኩረት እናድርግ ነው አሁን ጥያቄ። ለማንኛውም ተማሪ የትኛውም ዲፓርትመንት ግቡ፣ የትኛውም ስራ ላይ ሁኑ፣ የትኛውም ነገር አድርጉ፣ እንዴት ትኩረት እናድርግ ነው። እና ምን ብዬ አስባለሁ እኔ ያው ሰው ልጅ 3 ነገሮች አሉ አይደለ? ትናንት አለ፣ ዛሬ አሁን ያለንበት አለ፣ ከዛ ደግሞ ነገ አለ። 3ቱ አላይን ሲያደርጉ ነው ሰው ትኩረት ማድረግ የሚችለው። ማለት 3ቱ ወደ አንድ አቅጣጫ የሚያመለክቱ ከሆነ ማለት ነው። ትናንትናው እና ዛሬ እና ነገ ማለት ነው። 3ቱ አላይን ማድረግ አለባቸው። አለበለዚያ ትኩረት ማድረግ ከባድ ነው። ምን ማለት ነው? ከትናንት መማር ነው። ትናንት የውድቀት ጊዜ ሊሆን ይችላል፣ ብዙ ስህተቶች የተሰሩበት ጊዜ ሊሆን ይችላል። ኦኬ በቃ መቀየር አይቻልም፣ መማር ነው።
አንዳንድ ሞቲቬሽናል ስፒከሮች ትናንትን እርሱት ነገ ላይ ፎከስ አይ ዶንት ቲንክ ሶ ይቻላል። ትናንትን መርሳት ይቻላል አይመስለኝም። መቀበል ግን ይቻላል። በቃ ሆኗል ያ ነገር ኢዝ ኦኬ። ከዛ የባሰ ብዙ ነገር ያሸነፉ ሰዎች አሉ አይደል ዓለም ላይ። እንደውም ትልልቅ ሰዎች ትልልቅ ችግር የገጠማቸው ሰዎች ስለሆኑ ኦኬ በቃ መቀበል ነው። ትናንት ሆኗል እኔ ላይ ኢዝ ኦኬ መቀበል። ስለዚህ ትናንት ከመቀበል እንጀምራለን። ከዛ ደግሞ ነገን ማቀድ ነው። ነገን እያሰቡ መጨነቅ ሳይሆን ማቀድ ነው በቃ። ከዛ ዛሬን መኖር። ስለዚህ ሶስቱን አላይን ማድረግ ነው ትኩረት እንድናደርግ የሚያደርገው ማለት ነው። ትናንትን መቀበል፣ ለነገ እቅድ ማውጣት። ለነገ እቅድ ስናወጣ ደግሞ ዝም ብለን ተነስተናል ለመቀድ የምናወጣው ሪል ወርልዱን ማየት ነው፣ ሪሰርች መስራት ነው። በዚህኛው ዘመን በተለይ በጣም ብዙ ኤአዮች አሉ። የት ነው ያለሁት? እዚህ ነው ያለሁት። በምን ያህል ስፒድ መሄድ እችላለሁ? የት መድረስ እችላለሁ? ይደረስበታል ወይ? ከዚህ በፊት የደረሱ ሰዎች አሉ ወይ? ኦኬ ከዚህ በፊት የደረሱ ሰዎች ካሉ የሚደረስበት ከሆነ እኔ ደግሞ እዚህ ካለው በየትኛው ስፒድ ብሄድ እዛ ደርሳለሁ። ስለዚህ እናቅዳለን ማለት ነው። ያንን የዛሬ 5 ዓመት ሊሆን ይችላል፣ የዛሬ 2 ዓመት ሊሆን ይችላል፣ የዛሬ 3 ዓመት ይሳካል ብለን ያቀድነውን ነገር ምን እናደርገዋለን ማለት ነው? ሰባብረን ወደ ዛሬ እናመጣውና ከዛ እንረሳዋለን ትናንቱንም። ስለዚህ ዛሬን እንሰራለን። ዛሬ ስንሰራ ያ ነገር መጣቱ አይቀርም። ለምሳሌ እኔ በኔ ፊልድ ላሳያችሁ። እኔ ሶፍትዌር ዲቨሎፐር ነኝ። አንድ ሰው ሶፍትዌር ዲቨሎፐር መሆን ከፈለገ መጀመሪያ ምንድነው ማድረግ ያለበት? ኦኬ በራሴ ዲቨሎፐር መሆን ይችላል ወይ? ራሴን እያስተማርኩ ሶፍትዌር ዲቨሎፐር መሆን ይችላል ወይ? የሆኑ ሰዎች አሉ ወይ? ይጠይቃል፣ ሪሰርች ያደርጋል። በአካባቢ ያሉ ሰዎችን የሆኑ ሰዎችን ይጠይቃል። ኢንስታግራም ላይ፣ ሊንክዲን ላይ፣ ፌስቡክ ላይ ገብቶ ቼክ ያደርጋል። ኢንተርኔት ላይ ሰርች ያደርጋል። ምን ያህል ፐርሰንት ነው ይቻላል ወይ ስራስ ይገኛል ወይ የሚለውን ነገር ሪሰርች ይሰራል። ኦኬ ስራ የሚገኝ ከሆነ የሚቻል ከሆነ ሰዎች ከኔ በፊት ያሉ ሰዎች ካሳኩ እኔ ደግሞ አሁን እዚህ ነው ያለሁት፣ እነሱ ከዛ ተነስቶ እዛ ደረሱ፣ እኔ እዚህ ነው ያለሁት። ስለዚህ በምን ያህል ስፒድ በምን ያህል ጊዜ እዛ ደርሳለሁ ብሎ ያቅዳል ማለት ነው። ለምሳሌ 1 አመት እንበል። ስለዚህ በ1 አመት ሶፍትዌር ዲቨሎፐር መሆን የሚፈልግ ሰው በ1 አመት ሶፍትዌር ዲቨሎፐር ለመሆን በቀን ምን ያህል ታይም መስጠት አለብኝ ነው አሁን ጥያቄው። ለምሳሌ 2 ሰዓት ኦኬ፣ በቀን 2 ሰዓት እሰጣለሁ። ሮድማፕ አዘጋጃለሁ። በዚህ ሮድማፕ ሄዳለሁ። በቀን 2 ሰዓት እሰጣለሁ። ከዛ የዛሬ አመት ሶፍትዌር ዲቨሎፐር ሆናለሁ ብሎ ያስቀምጣል። ከዚህ በኋላ ይረሳዋል የዛሬን አመቱ። ምንድነው የሚሰራው ማለት ነው? 2 ሰዓት ላይ ብቻ ነው የሚሰራው በቃ። ምክንያቱም በቀን 2 ሰዓት ከሰራ የዛሬ አመት ሶፍትዌር ዲቨሎፐር መሆኑ አይቀርም። አቅዷል፣ ጊዜ ሰጥቷል። ስለዚህ ፎከስ የሚያደርገው ምንድነው ማለት ነው? የዛሬዋ 2 ሰዓት ማለት ነው። ምክንያቱም የመዳን ጊዜ አሁን ስለሆነ አሁን ላይ ዛሬ ላይ 2 ሰዓቷ ላይ ብቻ ፎከስ ያደርጋል። ያንን ሶፍትዌር ዲቨሎፕመንቱን ይረሳዋል። በቃ ኦሬዲ እቅድ አውጥቷል። በቀን 2 ሰዓት ይሰራል ማለት ነው። ስለዚህ ነገም ላይ መንጠልጠል የለም፣ ትናንትም ላይ መንጠልጠል የለም። ዛሬ ላይ መስራት ነው ፎከስ ማድረግ። ለውጥ የሚያመጣው እሱ ነው። ጎበዝ ተማሪ የሚሆነው በዚህ መንገድ ስንሄድ ነው ማለት ነው። ስለዚህ ትናንትን እንቀበል፣ ለነገ እቅድ እናውጣ፣ ዛሬ ላይ እንስራ፣ ፎከስ እናደርጋለን። በተሰማራንበት በማንኛውም መስኩ ስኬታማ መሆን እንችላለን ማለት ነው። ለማታውቁኝ ደግሞ እኔ ተሰማ ሄይ ይባላለሁ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የ3ኛ አመት ተማሪ እንዲሁም ደግሞ ፉል ስታክ አፕሊኬሽን ዲቨሎፐር ነኝ ማለት ነው። ሌላ በጣም ተጨማሪ ብዙ ሀሳቦችን ይዤላችሁ ስለምመጣ ይሄንን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው እስከምንገናኝ ድረስ መልካም ጊዜ